በእግዚአብሔር ተንጣሽ ያማል እንዴ አንተ ያማል እኔ ተፈጣሪ ምን ይሰናል? ማነው ደግሞ ቁጥር የሚደውል? ሰዓት 0953 ቤት ተቀል 66 ነው ተቀል። ሄሎ አቤት ማራሽ እንዴ የኢትዮጵያ ቁጥር አይደል መተሽ እንዳው እንዴ የምርሽ ነው? መቼ ገባሽ? ወረቀትሽን ሰጠሽ? ኧረ በጣም ደስ ይላል። የምርሽ ነው? መቼ አሁን መግባትሽ? በሰው ስልክ ነው የምትደውይልኝ? ምን ይሰናል? ኧረ መሬት እኮ የሳምኩ ነው። በእናትሽ የእውነትሽን ነው? የእውነት ራሴን መቆጣጠር አልቻልኩም። እንዴ ታዲያ ለምን አትመጪም እኛ ጋር? ቤት ነው የእኛ ጋር፣ ችግር የለውም። ኧረ ሚስቴ አታካብድም። ኧረ ምን ችግር አለው? እኛ አልጋ ለቀንልሽ መሬት አንተኛም እንደኛ እኛ ጋር ትተኛለሽ፣ ችግር የለውም። አንቺ ምን ሆነሽ ነው የምታካብጂው? ነይ ወደ ቤት ልምጣና ልወስድሽ። ነይ በራይ ነይ ወይ ነይ መጥቼ ወስድሻለሁ። ማናት ቤት ኤክስነች ድሮ ኤክስ 12ኛ ክፍል እያለሁ ተባክ ሄሎ ሜሊ አይ ሚስቴ እኮ እያወራችኝ። ኧረ እሷ እንደዚህ አይነት ነገር እንትን አትልም። እሺ የት ነሽ አሁን? ኤርፖርት ነው ያለሽው? መጀመሪያ ወራኛ ምን አገባኝ? አዋኝ ሄሎ ይቅርታ። አይ እዚህ እኮ እያወራችኝ ትምጣ እያለች እኮ ነው አላልኩም። እሺ አሁን የት ነው የምታርፊው? የት ራማዳ? በቃ እሺ እዛ አረፊና ወይ እኔ እዛ እመጣለሁ። ካልሆነ ወደዚህ ይዤሽ እመጣለሁ። እዛ ፒክ አደርግሻለሁ። አንዴ ሚስቴን ላውራትና የምር ግን በቃ መተንፈሱ እየከበደኝ በጣም ነው ደስ ያለኝ። እውነት እንኳን ለሀገርሽ አበቃሽ። ቤት አላወቁም? አልደወልሽላቸውም? ስትወርጂ እኔ ጋር ነው የደወልሽው መጀመሪያ? ታዲያ ተመስገን። ግን በጣም ነው ደስ ያለኝ እግዚአብሔር። ቆይ ልደውልልሽ። እሺ መልሼ በቃ እዛ ያድርስሽና እኔ እመጣለሁ እዛ። እሺ ቻው እናቴ። የማለት ምን ፈረፈረ ዘመድ መስለኝ መጀመሪያ። ኧረ አይደለም ወረቀቷ ቁጭ በይ። ወረቀቷ እንትን አለላት ነበር ማለት ዘድሮ ኤክስ ነች 12ኛ ክፍል ያለቀ ነገር ነው። ኤክስ ነበረ እንዴት ሲጀመር 11 እና 12 ኤክስ ነበር የሚሄድ ነገር አይደለም ነገር ግን ተይው አሁን እሱን መንገር ሳይሆን ግን በቃ ጀስት ፍሬንድ ነን አሁን እና እኮ ምን ችግር አለ? ቤት ነኝ እያልኩት እኮ ነው። ኧረ እባክህ ምን ችግር አለ? ማነው አንተ? እንዴት ምንድን ነህ?
ምን ችግር አለው እንግዳ መቀበል? ተባክ በስንት መከራ የተሰጣት ወረቀት ነው። አሁን አብረን ሰለብሬት እናደርጋችን። ማንነት ምንድነው? ከቤተሰብ ቀድማ እኮ ሲሰጣት ቢያድር ነው የሚነግረኝ። ታዲያ የተፈራገጥከው ሌክስ ነው እንደዚህ የተፈራገጥከው እንዴ? ጓደኛዬ ነች። የተፈራገጥከው ሌክስ ነው። ያ ታሪክ እኮ አልፏል። አሁን የተፈራገጥከው ሌክስ ነው። የተፈራገጥከው ሌክስ ነው። ምንድነው ኤክስ ስላልኩ ነው የደበረች? ጓደኛዬ ነች ብለሽ ስማኝማ፣ እየተፈራገጥከው ሌክስ ነው። አዎ ምን ያለፈ ነው 12ኛ ክፍል አልኩሽ እና እንደዚህ የተንፈረፈርከው እሱ ስለደወለች ነው የተንፈረፈርከው እሱ ስለደወለች ነው ወይ? እኔ ደስ ስላለኝ ነው ተሰጠኝ። ለምን ደስ የሚልክ? ይኸው ከ12ኛ ክፍል ጀምሮ አሁን ለምን ደስ የሚልክ? ሀገሯ ገብታ አታውቅም። ስለዚህ ስትገባ ደስ አለኝ። ተባክ እንደዚህ ማለት የተሰምከው ምናምን። እኔ እኮ ዘመድ ነው የመሰለችኝ መጀመሪያ። ዘመድ መስላኝ። ዘመድ አይደል ጓደኛ። ምን ግዴታ በስጋ መዘመድ አለብሽ? ስማ ሲጀመር እኔ መጀመሪያ ያሳቀኝ እኮ የሳኩ የነበረው ዘመድ መስላኝ ማለት ተዘጋ። አሁን እሺ በቃ ይጀልምታ ምን ነው የምታመጣት አንተ? ማይ ይጀት ልምጣም ችግር አለው። እዚህ ትረፍ አብረን እንደዚህ ልንዳልጣል እኮ እንዴ አልሳኩም። ወደ ዘይት ምን ችግር አለው? ያማል እንዴ እምሩ ተነፈል እንዴ ጓደኛ ተነቻ ሂድ ከዚህ ለምን የምርሽ ነው? ሲያት ወደዛ ትንገኝ አንተ አይምሮ ተነክቷል እንዴ? አይምሮ ተነክቷል ወይ? ያለፈ አንተ አታፍርም እንዴ? ፊት ለፊት ቆመ ኤክስ ምናምን ነው ስትል ኤክስ እኮ ማለት ኤክስ በቃ ተጣፍቷል ማለት ነው። ኧረ እባክህ ተጣፍቷል ማለት እና ምን አንፈራገጠ እንደዚህ? ለምንድን ነው መስቀል ያልከው? ሲጀመር ተሰቃየች ነበር ረጅም ጊዜ ወረቀት ስትሰቃይ ጉላ ስትሰቃይ ለምን አታርም? ምን ይምታገል? ለምን የተፈራገጥከው? ለምንድን ነው የተፈራገጥከው? ቤተሰቧን ልታገኝ ስለሆነ ደስ ብሎኝ። ምን አገባህ አንተ? ምን አገባህ ብታገኝ ባታገኝ? አንተ ምን አገባህ? አንቺ ጓደኛሽ ምን አገባህ ብታገኝ ባታገኝ? እኔ እኮ አንቺ እንድትስተካከል ምን አገባህ ብታገኝ ባታገኝ? ምኑ እንደዚህ ብትፈራገጠው እንዴ? ጓደኛዬ ነች አልኩሽ እኮ። ኤክሱ ጓደኛ ነው ያለ ድሮ እኮ ነው እንደዚህ ፍርፍር ያደረገ መርዝ እንደበላውሽ ፍርፍር ያደረገኝማ በቃ ከረጅም ጊዜ ብዙ ሰው የሚያገኘው ነገር ስላልሆነ ስታገኝ ደስ አለኝ። የሚያስከፋ ነገር ነው አንተ የምር በሽተኛ ነህ እንዴ? የሚያስከፋ ነው ወይ? ስለሰጥኝ የምርሽ ነው? አዎ እስቲ ወደዛትኝ ወደዛ አንተ ቁጭ በል በእናትህ እራስህ ትደውሉ ነበር? አዎ ዋትስአፕ ላይ ትደውልኛለች አልፎ አልፎ እንጂ ታወራላችሁ ዋትስአፕ ላይ ነው እንደዚህ አወራሽ አትይገና አልፎ አልፎ እናወራለን። አልፎ አልፎ ምን ታወራላችሁ እንዴ? ምን እናወራለን? ስራ እንዴት ነው? አሁን ወረቀቷ ደግሞ እንዳልተሳካላት ነግራኝ ነበር። ስለዚህ አሁን ደስ አለኝ፣ ምክንያቱም በቀላሉ የሚገኝ አይደለም። አሁን ደግሞ የሰውዬ ስለመጣ ጭራሽ እንደውም አይሰጧትም ብዬ ነበር። እሺ አሁን አርፈህ ትኖራለህ? ምን አገናኘው ከመኖር ጋር? ስማማ ሲጀመር ከኤክስ ጋር መደወል አትችልም። ምን አገናኘው? አትችልም። አልፎ አልፎ እንደዋወላለን። ወረቀቷ ስለተሰጠኝ ደስ ብሎኛል። ለዛ ነው የተፈረፈርኩት። በእግዚአብሔር ተንጣሽ ያማል እንዴ አንተ? ያማል ወይ? ጠፊ ማለት ኧረ በእናትሽ ሌላ ሰው ሄዶ ጓደኛዬ ሄዶ ነው ቁጭ በጣም ስቀናል። ዛሬ ስቀናል። አጨብጭበናል። መች ጥልጥልት ያለሽ ቤት ስጠብቅ እንደዚህ ግን መታሽ ምን ሆነ? አመለጥከኝ። እንደውም ወደኋላ አላገኘሁም በደንብ ይሻላል። እንደዚህ ይገባልሽ ጊዜ ላምጣት አላለም። ደግሞ እኔ መጀመሪያ የመሰለኝ ዘመድክ ምናምን ይመስለኝና ሳንዘጋጅ ምናምን ነይ ስትላት አይ ሆቴል አዚዛትና ተዘጋጅተን ትመጣለች ልልህ እኮ ነው። አፈረጋገጥ አስቆኝ ጭራሽ ኤክሴ ያሬድን እኮ ነው ሁሌም ብዬ ዲዮድ አይሰማም፣ ግን ትንሽ ቀንሽ ማለት ነው። አይሰማም ሲያወራ አልሰማሽም? ቢሆን ድምፅ እኔ እኮ እንዳትሰሚ ነው እንደዚህ ማለት ቁጥር ዝም ብለህ አጻፈው ከባድ ነው የሚሆነው። ሳላስለቅስ አለቀ። ዛሬ እንግዲህ የሚገርም ፕራንክ ሰርቻታለሁ።
እስቲ እኔም የሚገርም ጨረፍ ወደዳችሁት ወደነዋል ብላችሁ ኮሜንት ላይ ጻፉልኝ። ካልወደዳችሁትም ደግሞ ያው አስተካክለዋለሁ በደንብ። ምንም እዚህ ጠረጴዛ ላይ ወጣን አንጨፍር ነው ማርጋት አናድጅ። እንወዳችኋለን። ሰብስክራይብ፣ ሼር፣ ላይክ አድርጉ። ቪዲዮአችንን ገፋ ገፋ አድርጉልን። እንወዳችኋለን። ለዛሬ ቻው።